በፍጹም ለማንም መናገር የሌለባችሁ 9 መሰረታዊ ነገሮች። መቼም በምድር እስካለን ድረስ ሐሳቦቻችንና ክፉ ደጋችንን ከሰዎች ጋር መጋራት መሰረታዊ የሆነ ጉዳይ ነው። ነገር ግን ያወራናቸው አንዳንድ ጉዳዮች ከረፈደ በኋላ ጉዳት ሲያደርሱብን ነው ለምን እንደሆነ የምንረዳው። ስለዚህ በዚህ ቪዲዮ መጨረሻ ላይ መናገር የሌለባችሁን መሰረታዊ ጉዳዮች ጠንቅቃችሁ ስለምታውቁ እነዚህን ጉዳቶች ለመከላከል ዋናውን ቁልፍ ትጨብጣላችሁ። እያንዳንዱ ነጥብ ስለሚጠቅማችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። አንደኛ፣ እቅድና ግቦቻችሁን ጠብቁ። ብዙ ሰዎች የሚሰሩት ስህተት ላገኙት በሙሉ እቅድና ግቦቻቸውን አሳልፈው መስጠት ነው። በእርግጥ የኔ ለሚሉት ሰው ራስን ክፍት ማድረግ መልካም ነው። ላገኙት በሙሉ ግቦችን ማካፈል ግን በተነሳሽነት ላይ ከፍተኛ ተጽዕኖ ይፈጥራል። በሌላ ቋንቋ ገና ከመነሻው እቅዶቻችሁን መናገር በእቅዶቻችሁ ላይ ያላችሁን እምነት ይሸረሽረዋል። ምክንያቱም ለሰዎች አስተያየትና ፍርድ ራሳችሁን ክፍት ስለምታደርጉ ነው። በሕይወታችሁ ዋጋ የምትሰጡት ሰው ከእቅድና ግቦቻችሁ ጋር ባይስማማ ለጥርጣሬና እርግጠኛ ወደ አለመሆን ይወስዳችኋል። ስለዚህ እቅድና ግቦቻችሁን ለራሳችሁ ማስቀረት ከመጨረሻው መስመር እንድትደርሱ ያግዛችኋል። ሁለተኛ፣ ጓደኞቻችሁን ተከላከሉ። ለማንም ያልተናገረውን ሚስጥር ጓደኛችሁ ለእናንተ ነገራችሁ እንበል። ይህን ያደረጉት እናንተን በማመን እና የግል ሚስጥራቸውን እንደምትጠብቁ በመተማመን ነው። አንድ ሰው እምነቱን ሲጥልባችሁ ደግሞ ያንን ጠብቆ መቆየት የእናንተ ኃላፊነት ነው። አንዳንድ ሰዎች የጓደኞቻቸውን ሚስጥር ለሐሜትና ለመዝናኛነት እያደረጉ ያባክኑታል። ግን ያመነባችሁን ሰው እምነቱን መጠበቅ ትልቅ ዋጋ ያለውና በጥንቃቄ ልትይዙት የሚገባ ነው። ያንን ሰው ሚስጥር ለሌላ ሰው በምታወሩበት ጊዜ ሰውየው ለወሬው የጓጓ ቢሆንም እንኳ በዛ ውስጥ የእናንተን አለመታመንና ለሱ የግል ጉዳይ የማትገቡ እንደሆናችሁ እየነገራችሁት ነው። ሶስተኛ፣ የግንኙነታችሁን ግጭት። በግንኙነት መሃል ችግር በሚፈጠርበት ወቅት አንዳንድ ሰዎች መጥፎ ነገሮችን ስለ አጋሮቻቸው ያወራሉ ወይም የዛን ሰው ግላዊ ጉዳዮች አደባባይ ላይ ያሰጣሉ። እነዚህ ጸባዮች አብዛኛውን ጊዜ ለጸጸት ይዳርጋሉ። ምክንያቱም ቆሻሻ ልብሶችን አየር ላይ በማስጣት እንዲጸዱ ማድረግ አንችልም። ግንኙነቶቻችንም ላይ እንደዚሁ ነው። ይልቁን የበለጡ ችግሮች እንዲፈጠሩና በቀጣይ ጉዟችን ላይ እርስ በርስ መተማመን እንድናጣ ያደርገናል። በአጋራችሁ በምትበሳጩበት ጊዜ ሐሪፉ ልታደርጉት የምትችሉት ትክክለኛ ነገር በቀጥታና በግልጽ መናገር ነው። ማንም የግንኙነታችሁን ችግር ሊያውቅ አይገባውም፣ የግድ እርዳታ የሚያስፈልግበት ሁኔታ ላይ ካልደረሰ በስተቀር። በእናንተና በአጋራችሁ መሃል ያለውን ጉዳይ በመሃላችሁ አስቀሩት። ምክንያቱም አንዷ ትንሿ አስተያየት የምትወዱትን ሰው ልትጎዳባችሁ ትችላለች። አራተኛ፣ ደግነት ሽልማት አያስፈልገውም። ብዙዎች የደግነትን ተግባር ይፈጽሙታል። በትክክለኛ ምክንያት የሚያደርጉት ግን ጥቂቶች ናቸው። ለምሳሌ ከሰዎች ምስጋናና አድናቆትን ለማግኘት ያደረገውን መልካም ነገር በሙሉ ማውራት የሚወድ የሆነ ሰው ልታውቁ ትችላላችሁ። ግን ከሰዎች ትኩረትን ለማግኘት ተብሎ የሚደረግ ተግባር ደግነት ሊባል ፈጽሞ አይችልም። ደግነት ለራስ ተብሎ የሚደረግ መልካም ተግባር ነው። ይህን ማድረጋችን ከሌሎች የእውቅና ማረጋገጫን የሚፈልግ አይደለም። በራሱ የደግነታችሁ ተግባር እንዲናገር እድል ስጡት። ምክንያቱም ደግነት ምንም አይነት ሽልማት አያስፈልገውም። አምስተኛ፣ ዋና ግላዊ እምነቶቻችሁ። ዋና እምነቶቻችሁ ምንድናቸው? ዋና እምነታችሁ ሐሳብ ወይም የባህሪያችሁ ማዕከላዊ መገለጫ ነው የምትሉት ሊሆን ይችላል። እነዚህ ኃይለኛ ሐሳቦች ማን ለመሆናችሁ ትልቅ ትርጉም የሚሰጣችሁ ይሆናሉ። ግን ከናንተ ውጪ እነዚህን ማንም ሊያውቅ አይገባውም። በእውነቱ ዋና እምነቶቻችሁን ስታካፍሉ ያላቸውን እሴትና አቅም ትቀንሱታላችሁ። በቀላሉ እነዚህን እሴቶች ስታጋሩ ለፍርድ እንዲቀርቡና የተሳሳተ ግንዛቤ በሌሎች ዘንድ እንዲፈጠር ታደርጋላችሁ። ምናልባትም በሰዎች ግፊት እነዚህን እምነቶቻችሁን እንድትቀይሩ ልትገደዱ ትችላላችሁ። ይሄ ደግሞ አንድ ጊዜ ከሆነ በኋላ ዋና እምነቶቻችሁ ለእናንተ ትርጉም የማይሰጡ ይሆናሉ። ስለዚህ የራሳችሁን እውቅና እንደ ማረጋገጫ ተጠቀሙ። ሐሳቦቻችሁ ለእናንተ እጅግ አስፈላጊ እንደሆኑ በማመን በራሳችሁ ተማመኑ። በእምነቶቻችሁ ላይ እርግጠኛ መሆን ካልቻላችሁ ከሌሎች ማረጋገጫን ለማግኘት ከመሮጥ ይልቅ እንዲጎለብቱና እንዲያድጉ ጊዜ ወስዳችሁ አሰላስሉባቸው። በመጨረሻ ከናንተ እይታዎች ባሻገር ለናንተ የማንም ማስተያየት ሚዛን ሊደፋ አይችልም። ስድስተኛ ምስላችሁን ጠብቁ። ልንኮራባቸው የማንችላቸው ብዙ አይነት ነገሮችን እናደርጋለን። ግዴለሽ በመሆን አሳፋሪ ወደሆነ ሁኔታ የሚወስዱ
ስህተቶችና ውሳኔዎችን እንፈጽማለን። ይሄ ስለሆነ ግን አንዳንድ የምንሰራው ስህተት በሙሉ ሌሎች ሊያውቁት ያስፈልጋል ማለት አይደለም። ታሪኮቻችሁ ምን ያህል የማህበራዊ ህይወት ገጽታችሁን ሊነኩ እንደሚችሉ ትኩረት ልትሰጡት ይገባል። ከላይ ሲታይ ቀላል ጉዳይ ሊመስል ይችላል፣ ግን በህይወት መልካም ስማችሁን ለመገንባት ትልቅ የሆነ አስተዋጽኦ አለው። ስለዚህ በተቻላችሁ አቅም ምርጡ አሻራችሁን አስቀድሙ እና አስፈላጊ ካልሆነ በቀር የማያሞካሹ ታሪኮቻችሁን ለራሳችሁ ብቻ አስቀሩ። 7ኛ ደህንነት በማይሰማችሁ ጉዳይ ላይ ዝምታን ምረጡ። ሁላችንም በሆነ ጉዳይ ላይ ደህንነት አይሰማንም። በትንሹም ቢሆን የማንወደው ልንቀይር የምንፈልገው የራሳችን የሆነ ነገር ይኖረናል። ግን እነዚህን ጉድለቶች በዙሪያችን ላሉ ሰዎች በአብዛኛው የማይታዩ ናቸው። ስለዚህ ማንም የማያስተውላቸውን ነገሮች እያስተዋወቃችሁ ከመስመራችሁ አትውጡ። ደህንነት የማይሰማችሁን ጉዳይ ለመሸፈን ምርጡ መንገድ ምናልባት በቀላሉ ነገሩን ችላ ማለት ነው። ጉዳዮቹን ከጀርባችሁ በመተው ምንም አይነት ምስል አለማሳየት ነው። ግን በሂደት በራስ መተማመናችሁን በጉዳዩ ላይ መገንባት ይኖርባችኋል። በጉድለቶቻችሁ ዙሪያ ምንም አይነት ትኩረት መሳል ካልቻላችሁ ማንም ነገሮቹን ለማስተዋል እድል አያገኝም፣ ሊያጠቋችሁም አይችሉም። 8ኛ የቤተሰባችሁ ጉዳይ ለራሳችሁ ይቆይ። ሁሉም የቤተሰብ ችግር ይኖርበት ይሆናል። እነዚህን ጉዳዮች ለሌሎች ማካፈል ከስንት አንዴ መልካም ሊሆን ይችላል። የቤተሰብ አባል መሆን ማለት ግን የእርስ በርስ ሚስጥሮችን መጠበቅ ነው። አንድ ሰው ቤተሰቡን ዝቅ በሚያደርግበት ሁኔታ የቤተሰቡን እምነት ከመስበሩን ባሻገር የዛን ሰው መልካም ስምና ምስል ያጎድፋል። በዚህ መንገድ ልታደርጉት የምትችሉት የመጨረሻው ነገር የምትወዱትን ሰው መጉዳት ነው። ስለዚህ የቤተሰባችሁን ችግር በቤተሰብ መሃል እንዲቆይ አድርጉ። 9ኛ አደገኛ ምክር መስጠት አቁሙ። አንዳንድ ሰዎች ምክሮቻቸው ከወርቅ እንደሚበልጡ ያምናሉ። ስለዚህ በዙሪያቸው ላሉ ሁሉ ምክሮቻቸውን ይለግሳሉ። እውነታው ግን ብዙ ሰዎች ለሚሉት ነገር ደንታ የላቸውም። ሰዎች በአብዛኛው አላስፈላጊ ምክሮችንና ሐሳባቸውን በኃይል በሌሎች ላይ ለመጫን የሚሞክሩ ሰዎችን ችላ ይላሉ። በመሆኑም ካልተጠየቃችሁ በስተቀር ለሰዎች ምክሮችን አትለግሱ። ምናልባት ሐሳቦቻችሁ ከነሱ የተለዩ ሊሆኑ ይችላሉ፣ ወይም የሆነ ነገር ለማድረግ የተሻሉ መንገዶችን ታውቁ ይሆናል። ግን ያ ሰው ምክራችሁን ካልፈለገ በስተቀር አሪፉ መንገድ ለራሳችሁ ማቆየት ነው። እንግዲህ እነዚህን አብረን ያየናቸውን ጉዳዮች በሕይወታችሁ ውስጥ ተግባራዊ በማድረግ ከብዙ ስህተቶች ራሳችሁን መታደግ ትችላላችሁ። ቪዲዮውን ከወደዳችሁት ላይክ አድርጉ። ቤተሰባዊነታችን እንዲቀጥል ደግሞ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። መልካሙን ሁሉ ለእናንተ